ጂንካና አካባቢዋ ያልታወቀ ወረርሽኝ የሰዎችን ሕይወት ቀጠፈ። ጂንካ በከባድ ትርምስ ውስጥ ናት። ሚኒስቴር የጥንቃቄ መልእክቶችን አስተላልፈዋል። ጤና ሚኒስቴር ያስተላለፈውን መልእክት አጋራቸዋለሁ። በአሁኑ ወቅት በደቡብ ኢትዮጵያ ክልል የተከሰተው የሄሞራጂክ ፌቨር አስመልክቶ ከጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተሰጠ ጋዜጣዊ መግለጫ ይላል። የኢትዮጵያ ጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር እና ከክልሉ ጤና ቢሮ ጋር በመተባበር የህብረተሰቡ ጤና አደጋዎች እንዳይከሰቱ የመከላከልና ከተከሰቱም አፋጣኝ የማረጋጋት የተቀናጀ ቅንጅትና ምላሽ ስራዎች እያከናወነ ይገኛል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱ የቅኝት መረጃዎች ያመለክታሉ። እስካሁንም ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። በዚህ መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን የበሽታ መንስኤ ለማወቅ እና ተጨማሪ ስርጭት ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎች እና የላቦራቶሪ ምርመራዎች እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታዎች፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥ እያጠናከረ ይገኛል። በመሆኑም መላው የህብረተሰባችን የሚመለከታቸው የባለድርሻ አካላት፣ ሚኒስትሮች፣ መስሪያ ቤቶች ሌሎችም ተጨማሪ መግለጫዎች እስኪሰጥ ድረስ ለመከላከል የሚከተሉት ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲደረግ እናሳስባለን። በአፍና በአፍንጫ እናም ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥ እና ማሳል ምልክት ሲኖር ወደ ሕክምና ተቋም መሄድና በወቅቱም የላቦራቶሪ ምርመራ ማድረግ። ምልክቱም ከታየበት ማንኛውም ሰው ጋር ንክኪ በሚኖር ጊዜ ራስን የመከላከል ዘዴዎችን መጠቀም፣ ሁልጊዜ እጅ በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት። ማንኛውም ጤና ተቋም በታካሚ ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፌቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል። ተጨማሪ መረጃ ወደ 8335 እና 9532 ነፃ የስልክ መስመር መደወል ይቻላል ይላል። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ለሞቱት ነፍስ ይማርልን። እንግዲህ ከወረርሽኙ እግዚአብሔር ይጠብቀን ማለት ነው።